ደስ የሚለው ዜና እነዚህ ልጆች ተይዘዋል። ነገር ግን እነዚህ ልጆች ከተያዙ በኋላ ምንድነው የሚደረገው የሚለው ነገር ግን አሁንም እያሳሰበኝ ነው። ምክንያቱም እነዚህ ልጆች ምናልባት 18 ዓመት አልሞላቸውም፣ አለም ደግሞ በሽምግልና ከናቷ ጋር በመነጋገር ጉዳዩን ፈተነዋል የሚሉ ልጆችን ሊያስመልጡ የሚችሉና አስተማሪ የሆነ ቅጣት እንዳይደረግ ሊያደርጉ የሚችሉ ነገሮች ይፈጠራሉ የሚል ስጋት አለኝ። እውነት ለመናገር ይቅርታና ስምምነት ምንም ክፋት ያለው ነገር አይደለም፣ ግን ላደረጉት ነገር ይቅርታና ምሕረቱ በቂ የሆነ አስተማሪ ነገር ይኖረዋል ብዬ አላስብም እና ወደፊትም ለሚኖሩ ያልተገባ ልምምዶች መቀጣጫ ይሆናል ብዬ አላስብም። ምክንያቱም አንዳንዴ እውነት ነው ምሕረት ትልቅ ዋጋ ያለው ነገር ነው። መማማር፣ ይቅር መባባል ወሳኝ ነገር ነው። ግን እንደዚህ አይነት ኬዞች ላይ አስተማሪ የሆኑ ቅጣቶች አስፈላጊ ናቸው ብዬ አስባለሁ። ምክንያቱም ነገ ለሚፈጠሩና ነገ ለሚሆኑ ነገሮች ማለት ነው። እስኪ እናንተን ሐሳብና አስተያየት ኮሜንት ላይ